ሰሞኑን እነ ጌታቸው ረዳ ወደ ወልቃይትና ትግራይ ተፈናቃዮች ወዳሉባቸው ቦታዎች በመንቀሳቀስ የዲዲአሩን እና የትግራይ ተፈናቃዮችን ወደ ነበረ ቦታቸው ለመመለስ መደረግ ያለባቸውን ነገሮች ቅድመ ሁኔታውን በማመቻቸት ላይ ይገኛሉ። ከማህበረሰቡ ጋር በተለይ በወልቃይትና ጸገዴ አካባቢ ካለው አስተዳደር ጋራ ውይይት በማድረግ ላይ ተጠምደዋል። ይሄም ቲፒኤልኤፍ ሲታገል የነበረውንና የመጫወቻ ጌም የትግራይን ሕዝብ ሲያጭበረብርበት የነበረውን የፖለቲካ ትጥቅ ለማስፈታት የሚደረግ እንቅስቃሴ ነው። እንደሚታወቀው የቲፒኤልኤፍ ዋናዎቹ ቁንጮዎች የተባሉት በወንጀል የተዘፈቁና የትግራይን ሕዝብ ለዘመናት ሲያስፈጁ የነበሩ እና ተገቢ ያልሆነና ሕግን የተከተለ ስርዓት እንዳይኖር ሕዝቡ ተረጋግቶ ወደ ነበረ ወደ ቀደመ ኑሮ እንዳይመለስ በማድረግ ስራ ላይ ተጠምደዋል። ለዚህ የፌዴራል መንግስቱና ስምረት በሚል በአዲስ መልክ የተመሰረተው በነ ጌታቸው ረዳና በነ ጀነራል ጻድቃን የሚመራው ፓርቲ ተወካዮች የተለያዩ እንቅስቃሴዎችን በማድረግ ላይ ይገኛሉ። ከነኚህ እንቅስቃሴዎች ውስጥ አንዱ የትግራይ ተፈናቃዮችን ወደ ነበረበት ቦታ የመመለስ ነው። ሁለተኛው ጉዳይ ዲዲአርን ተፈጻሚ ማድረግ ነው። ዲዲአር ማለት የቀደመ የትግሉ ላይ የነበሩ ወታደሮችና የተለያዩ የመንግስት ስራና በተለያየ መንገድ ህይወታቸውን ሲመሩ የነበሩ ወጣቶች ትግራይን ከጥቃት እንከላከላለን በሚል በጦርነቱ ላይ ሲሳተፉ የነበሩ ሰዎች ናቸው። እነኚህን ሰዎች ወደ ነበረ ኑሯቸው ለመመለስ እና የተሻለ ህይወትን እንዲመሩ ለማድረግ መንግስትና በተለይም ፕሪቶሪያ ስምምነትን ላይ በተቀመጠው መሰረት ትጥቅ አስፈትቶ በሰላማዊ ህይወታቸው እንዲመለሱ ለማድረግ የሚደረግ ስራ ነው። ይሄ ስራ እንዳይፈጸም ቲፒኤልኤፍ በአንድ በኩል ይህንን ጥያቄ ይጠይቃል፣ በሌላ በኩል ደግሞ ተፈጻሚ እንዳይሆን የተለያዩ እንቅፋቶችን በመደርደር እስካሁን ተፈጻሚ እንዳይሆን እንቅፋት ሆኖ የቀጠለበት ሁኔታ ነው ያለው። ይሄንን በአስቸኳይ ሼፕ ለማስያዝ ፌዴራል መንግስትና ስምረትን የመሳሰሉ ከቲፒኤልኤፍ ተገንጥለው ሰላማዊ የትግራይ ህዝብን በሰላማዊ መንገድ እንቅስቃሴ በማድረግ የሰላማዊ የፖለቲካ እንቅስቃሴ በማድረግ የትግራይን ጥቅም ለማስጠበቅ የሚታገሉ ኃይሎች ከመቼውም ጊዜ በላይ በከፍተኛ ኃላፊነት በመስራት ላይ ይገኛሉ። እንግዲህ እነኚህ ሁለት ጥያቄዎች እንዳይመለሱ እንቅፋት በማድረግ እንቅፋት በመሆን በማደናቀፍ በሌላ መልኩ ደግሞ እነኚህን ጥያቄዎች በማራገብ የፖለቲካ ቅቡልነት ለማግኘት እየታገሉ ያሉ በተለያዩ ሙስናና በተለያዩ ወንጀሎች የተዘፈቁ የቀድሞ የቲፒኤልኤፍ አመራሮች እና የጦር ጀነራሎች አሉ። እነኚህ ጀነራሎች አሁንም በተለያዩ ትንኮሳዎች ላይ በመሰማራት ላይ ይገኛሉ። በተለይም በቅርቡ ከሻዕቢያ ጋራ ስምምነት በመፈጸም በአማራና በደቡብ ትግራይ አካባቢዎች ጦርነት ውስጥ በመሳተፍ ላይ ይገኛሉ። ከፌዴራል መንግስት ጋር ግጭት ውስጥ ገብተዋል። ለዚህም የኤርትራና የግብፅ እጅ በረጅሙ ገብቶ በፋኖ ስም ከፌዴራል መከላከያ ጋራ ግጭት ውስጥ ገብተው በተለያዩ ትንኮሳዎችን በመፈጸም ላይ ይገኛሉ። ከዛም ውጭ ከኢትዮጵያ ውጭ በሱዳን ሰፍሮ የሚገኘው አርሜ 70 የሚባለው እንዲሁ በሱዳን ውስጥ ባለ
ሄሜቲና የጀነራል አልቡርሃን ግጭት ውስጥ ሲሳተፉ የነበሩት እነኚህ በደብረ ጽዮን እና በሱ ስር ባሉ ጀነራሎች አማካኝነት በወልቃይት በኩል ወደ ኢትዮጵያ በመግባት ወልቃይት ላይ ጦርነት ለመክፈት እና የትግራይን ሕዝብ መከራ ለማራዘም የሚፈልጉ ኃይሎች ናቸው። እነኚህ ኃይሎች እንግዲህ ከሰሞኑ የታጠቁትን ትጥቅ ለማስፈታት መንግስትም እየተንቀሳቀሰ ይገኛል። ሰላም ወዳድ የሆኑ የትግራይ ወጣቶችም እንዲሁ በመንቀሳቀስ ላይ ይገኛሉ። እንግዲህ ይህንን ኃይል ትጥቅ ለማስፈታት በተለይም ቲፒኤልኤፍን ያላትን የፖለቲካና የሚሊተሪ ቅቡልነት ለማሳጣት እነኚህ እንቅስቃሴዎች ወሳኝ እንቅስቃሴዎች ናቸው። እንደሚታወቀው በኢትዮጵያ ሕገ መንግስት ቲፒኤልኤፍ የሚባለው ፓርቲ የሞተ ፓርቲ ነው። ይሄ ፓርቲ በፍጹም በኢትዮጵያ ሕገ መንግስት ህልውና ያለው ፓርቲ አይደለም። ይሄ ፓርቲ አሁን ብቻውን የቀረ ፓርቲ ነው ማለት ይቻላል። በወንጀል የተዘፈቁ ሰዎች እና በነገ ይህች ሀገር የተረጋጋች እንደሆነ ሰላም የሰፈነ እንደሆነ በህግ እንጠየቃለን የሚል ፍራቻ ያለባቸው ሰዎች የተሰገሰጉበት ሆኖ ነው የቀረው። እነኚህ ሰዎች አሁን ብቸኛ መንጠልጣያቸው ሁለቱ ጥያቄዎች እያራገቡ የትግራይ ግጭት ለዘላለም እንዲቆይ ነው የሚፈልጉት። ምክንያቱም ትግራይ ሰላም ካገኘች ዲዲአር ተፈጻሚ ከሆነ የሚያንቀሳቅሱት ሚሊታሪ አይኖርም፣ የሚያንቀሳቅሱት የፖለቲካ ኃይል አይኖርም። ስለዚህ በቀላሉ እንደ ማንኛውም ግለሰብ ተጠያቂ የሚሆኑበት እድል ይፈጠራል። ያንን እድል ነው ለማዘግየት በመታገል ላይ የሚገኙት። ለዚህም ለምሳሌ ወደ ወልቃይት የቀድሞ ትግራይ ተፈናቃዮች እንዳይመለሱ እንቅፋት የሚሆኑበት መንገድ አንዱ የትጥቅ ከፈታን ወደ ትግራይ ወደ ምዕራብ ትግራይ ወይም ደግሞ ወደ ወልቃይትና ጸገዴ ወደሚባለው ቦታና ወደ ደቡብ ትግራይ ወደ ራያ አካባቢ የሚመለሱ ትግራውያን ለጥቃት ይጋለጻሉ የሚል ነው። ይሄ በፌዴራል መንግስት ጥበቃ መደረግ ያለበት ሆኖ ሳለ እና በፕሪቶሪያ ስምምነት መንግስት ወደ ነበረ ቦታቸው ለሚመለሱ ተፈናቃዮች ማንኛውንም ድጋፍና ጥበቃ ከለላ ማድረግ እንዳለበት ቃል ገብቶ ሳለ ይሄ ሆን ተብሎ ወታደሮቻችንን አብረን ካላስገባን የነኚህ ተፈናቃዮች መብት ሊከበር አይችልም በሚል የፕሪቶሪያ ስምምነት ከሚፈቅደው እና ከግዴታ ከጣለባቸው ኃይሎች ውጪ ሌላ ኃይል በማስገባት ተገዳዳሪ የሆነ ኃይል በማስገባት ሆን ተብሎ የፕሪቶሪያ ስምምነት ተፈጻሚ እንዳይሆን እነኚህ ኃይሎች በመንቀሳቀስ ላይ ይገኛሉ ማለት ነው። ሌላው አሁን አስጊ የሆነው ጉዳይ ጦርነት አሁን በነ ቲፒኤልኤፍ እጅ ብቻ አይደለም ያለው፣ በግብፅ እና በሻዕቢያ በተለይም በሁለቱ የኢትዮጵያ ታሪካዊ ጠላቶች ዘዋሪነት ኢትዮጵያ ውስጥ በተለይም በደቡባዊ ትግራይ እና በአማራ ሰሜናዊ የአማራ ክልል አጎራባች ወረዳዎች ውስጥ የተራዘመና ማባሪያ የሌለው ግጭትን በመፍጠር ሻዕቢያ ያለበትን አጣብቂኝ ኢትዮጵያ ውስጥ ጦርነቱን ሁሉ ለመጀመርና እዛው በኢትዮጵያ ውስጥ እንዲያልቅ ለማድረግ ይፈልጋል። ለዚህ ከጾሞዶ በሚል ከቲፒኤልኤፍ ኃይሎች ጋራ በቅንጅት በመስራት ላይ ይገኛሉ። እያየኑ ያለነው የሻዕቢያም እንዲሁም የግብፅም እጅ
በሰሞኑ በአማራ ክልል አካባቢዎች ለተከሰቱት በፋኖ ስም የሚንቀሳቀሱ የቲፒኤልኤፍ ኃይሎች እና ሻዕቢያና ግብፅም እጇን ያስገባችበት ግጭት እንደነበረ ብዙ መረጃዎች እየወጡ ነው። እነኚህ ግጭቶች የትግራይን ሕዝብ የበለጠ ከነበረበት የሚያዳቅቁትና ለተፈናቃይነት የበለጠ የተፈናቃይ ቁጥርን የሚጨምሩ እንጂ ለትግራይ ሕዝብ የሚፈይዱት ምንም ነገር የለም። የበለጠ ውድመትን ከማምጣት ውጭ ማለት ነው። ይሄንን ጉዳይ ባጭሩ መቋጨት ያስፈልጋል። ባጭሩ ለመቋጨት በሰላማዊ መንገድ ከሚንቀሳቀሱ የትግራይ ፓርቲዎች ጋራ መንግስት በአስቸኳይ አብሮ መስራት አለበት። እነኚህ ዲስአርምመንት እና ወደ ተፈናቃዮችን ወደ ነበረበት ቦታ የመመለስ ኃላፊነቱን መንግስት በከፍተኛ ሁኔታ መወጣት አለበት። ቲፒኤልኤፍ የሚባለው ፓርቲ ሙሉ በሙሉ መፍረስ አለበት። እነኚህ ሁለቱ ወያኔ የታጠቀቻቸው ፈንጆች ወያኔ ጀርባ ላይ እንዳሉ መምከን አለባቸው። ይህንን ለማምከን ደግሞ የፌዴራል መንግስቱ ያለበትን ኃላፊነት በደንብ አድርጎ መፈጸም አለበት። እነኚህ በሰላማዊ መንገድ የሚንቀሳቀሱ ኃይሎች የትግራይን ሕዝብ አቅፈው በማታገል ከነኚህ እኩይ ኃይሎች ነፃ የሚሆንበትን መንገድ መፍጠር የፌዴራል መንግስት ቅድሚያ መውሰድ ያለበት እና ሊንቀሳቀስበት የሚገባ ጉዳዮች ናቸው ለማለት እወዳለሁ።